الذين آمنوا እናንተ ያመናችሁ ሰዎች ራሳችሁን ጠብቁ ቤተሰቦቻችሁንም መቀጣጣያዋ ሰዎችና ድንጋይ ከሆነችው እሳት እንዴት ይሆናል ትእዛዞችን ለመስራት ላይ እናሳድጋለን መጥፎና ጸያፊ ስራዎችን በመተው እናሳድጋለን ቤት ውስጥ እናመቻችላችኋለን መልካም የሆነን ቤት አላህ የሚመለክበት ቤቶቻችንን እናጸዳለን ከጸያፊና ከመጥፎ ነገሮች ከግጥም አንድ ስኒ ልጨምርልህ የችግሩን መጠን ተሰማ ዘንድ بالامس القريب አሁን በቅርቡ جاءني رجل يستفتي አንድ ሰው ፈትዋ ሊጠይቀኝ መጣ جاءني رجل يستفتي አንድ ሰው ፈትዋ ሊጠይቀኝ መጣ قلت ما سؤالك ጥያቄ ምንድነው አልኩት قال سؤالي عظيم ጥያቄ ትልቅ ነው አለ الامر اكبر مما تتصور ነገሩ አንተ ከምታስበው በላይ ከባድ ነው عليك ستر الله ደብቅልኝ አላህ ይደብቅልህና استر علي ደብቅልኝ ستر الله عليك الله ይደብቅልህና قلت ما القضيه ምንድነው ጉዳዩ አልኩት قال لي زوجتان ሁለት ሚስቶች አሉኝ اتعاهد هذه ይችን واتعاهد መጠብቃለሁ ያችን መጠብቃለሁ ولي ابن في العشرين ያያዎቹ እድሜ ልጅም አለ ይሄዳል ይመጣል ያለንም ጠባቂና ተቆጣጣሪ بلا حسيب وبلا ያለንም رقيب ጠባቂና ተቆጣጣሪ ادمن شرب الخمور መጠጣትን አዘወተረ اصبح مدمنا ዝሙተኛ ሆነ በመጠጣቱ ምክንያት قلت ادخله مصحة መታረም ያስገባው አልኩት قال فات الاوان ጊዜው አልፏል አለኝ فات الاوان ጊዜው አልፏል اعتدى ابني ልጄ على ابنة السابعة عشر አስገድዶ የ17 ዓመት ልጅ እንደፈራት كان في حالة سكر شديد በጣም በብርቱ ስካር ውስጥ ነበረ وجاء واعتدى على መጣና እህቱን ደፈረ وصحح الموقف ሁኔታውን አስተካክል አልኩት قال مضى وقت ማስተካከያው ጊዜ አልፏል አለኝ البنت في الشهر الرابع ልጁ አራተኛ ወር ላይ ነው البنت من الزنا من ልጄ ከወንድሟ አርግዛ አራተኛ ወር ላይ ነች ይህ ነው ما يحدث في بيوت المسلمين ዛሬ اليوم በቤቶቻችን እየተፈጸመ ያለው ماذا أصنع ምን ላድርግ قال أريد أن يقام عليه القصاص በሱ ላይ ቅጣት እንዲፈጸምበት ፈልጋለሁ አለኝ لا أريد أن أراه بعد اليوم ካሁን በኋላ ማየት አልፈልግም እሱን لكن المصيبة ماذا أصنع ግን بالبنية ችግሩ ባረገዘችው ልጅ ላይ ምን ላድርግ ماذا أصنع بالتي تحمل في ابنها ምን ላደረገ ከወንድሟ ያረገዘችው ልጅ وليست في المرة ይሄ الأولى መጀመሪያ አይደለም التي نسمع مثل ይሄን هذا አይነት ነገር የምንሰማበት أما آن ከዚህ በኋላ أن ننتبه እንድንጠነቀቅ نربي البنين والبنات ሴትና ወንድ ልጆቻችንን ስናሳድግ نهيئ لهم البيئة መልካም الصالحة አካባቢ እናመቻችላቸው نتخلص من الشاشات ከስክሪኖችና والقنوات ከቻናሎች እናርቃቸው التي أفسدت أخلاق البنين والبنات የሴትና የወንድ ልጆቻችንን ጸባይ ያበላሸ اتقوا الله عباد الله አላህን ፍሩ የአላህ ባሮች واحفظوا بيوتكم ቤቶቻችሁን ጠብቁ واحفظوا أبناءكم ልጆቻችሁን ጠብቁ ክብሮቻችሁን ጠብቁ ህፃናቶቻችሁን ጠብቁ ቤቶቻችሁን አጽዱ ከአመጽ قبل أن يقع الفأس على الرأس መጥረቢያው አናታችን ላይ ከመውደቁ በፊት قبل أن يقع الفأس መጥረቢያው አናታችን على ላይ الرأس ከመውደቁ በፊት اللهم هل بلغت አላህ ሆይ አድርሼ ከሆነ اللهم فاشهد አላህ ሆይ አንተ መስክር اللهم هل بلغت አላህ ሆይ አድርሼ ከሆነ اللهم فاشهد አላህ ሆይ አንተ መስክር እፈራለሁ አዎ ልጄ እፈራለሁ ለምንስ አልፈራ የሙስሊሙን ተቋም መንግስት እየመራ ተርቢያ በሌለው የውሸት መድረሳ ሱናን በማይጠብቅ በተራ ጎረምሳ አልፍባ በማያውቅ የውሸት አስቀሪ ሲደምር በሚውል የዱንያ አስተማሪ ተምረህ እየመጣ እንዴት አልፈራለህ እንዴት አልስጋለህ እናለ እንደ ልጅነትህ ማወቅህ ቢያጓጓኝ እንዳለው ተጨባጭ ተርቢያ አሰጋኝ እፈራለሁ መስመር እንዳትስት እሰጋለሁ ሐራም እንዳትከስት ይሄው ዛሬ ልጆች ህፃናቶች ምናስተምርበት ሰላት የሌለበት ቁርአን የሌለበት የስመ መድረሳ ደጃፉ ላይ ብቻ አረበኛ ፊደል እየተጻፈበት ቀሩ እንላለን ቁርአን በሌለበት ሀገር ስትበላሽ ቀይ መስመር ሲታለፍ ለዚሁ ነበረ ያ ሁሉ ማዕት ሰልፍ